ሰላም ለእናንተ ይሁን በመላው ዓለም የምትገኙ አጋሮቻችን። በዚህ ጥንክር የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ከአሜሪካ ደብረ እንቁ ቅድስት ማርያም ወቅዱስ ሩፋኤል ገዳም ባገኘው የገንዘብ ድጋፍ የተተገበሩ የማህበራዊ ድጋፍ ዘገባዎችን በአጭሩ የምናስቃኛችሁ ይሆናል። አብራችሁን ቆዩ። በሀገራችን ኢትዮጵያ በተለያዩ አካባቢዎች የተለያዩ የተፈጥሮና የሰው ሰራሽ አደጋዎች እየተከሰቱ ብዙ ጉዳት እያደረሱ ይገኛሉ። ከነዚህም ውስጥ በሰሜን ወሎ ዞን በቡግና ወረዳ የተከሰተው ድርቅ፣ በረዶና ጎርፍ ዋነኛ ተጠቃሽ ነው። ታወቀው እንደ ሀገር በኢትዮጵያ ከፍተኛ የሆነ ማህበራዊ ቀውስ ነው ያለው። መፈናቀል አለ፣ ድርቅ አለ፣ ሃይማኖት ተኮር ጥቃቶች አሉ፣ ጦርነቶች አሉ። እነዚህን ተከትሎ ከፍተኛ ማህበራዊ ቀውስ አለ በሀገር ደረጃ። ዛሬ የምናነሳው በአሜሪካ ደብረ እንቁ ቅድስት ማርያምና ቅዱስ ሩፋኤል ገዳም ምዕመናን እዛ አካባቢ ካሉ ወንድሞች እህቶች፣ አጠቃላይ ከቤተ ክርስቲያኑ አስተዳደር ከምዕመናን አስተባብረው የላኩልንን ማህበራዊ ድጋፍ እንዴት እንዳደረስን እና ምን እንደሚመስል ባጭሩ እሱን ነው የማነሳው። እንግዲህ ቡግና በዚህ ዓመት አሁን በቅርብ ከፍተኛ ድርቅ ካጋጠመባቸው ቦታዎች አንዱ የሰሜን ወሎ ዞን ቡግና የሚባል ላሊበላን አለፍ ብሎ ቡግና የሚባል አንዱ ወረዳ አለ። እዛ እንግዲህ ወደ 100,000 ህዝብ በላይ ነው ወረዳው ላይ አጠቃላይ ይኖራል ተብሎ የሚታሰበው። ከዛ ውስጥ ወደ 79,000 አስቸኳይ ማህበራዊ ድጋፍ እንደሚፈልግ መረጃዎች ያሳያሉ። በቦታውም ሄዶ ቸክ ማድረግ ተችሏል። ለነዚህ ወገኖች ነው ድጋፍ ያደረግነው። አጠቃላይ ይሄ አጥቢያ ቤተክርስቲያን ደብረ እንቁ ቅድስት ማርያም ወቅዱስ ሩፋኤል ገዳም የላከልን 19,960 የአሜሪካ ዶላር ወይም በኢትዮጵያ ብር 2,591,708 ብር ከ20 ሳንቲም የሚሆን ነው። እንግዲህ ይሄንን ሙሉ በሙሉ ወስደን ለወገኖቻችን እዛ ለተጠቀሱት ለባሰባቸው ለማከፋፈል ተሞክሯል። አጠቃላይ ወደ 252 ኩንታል የምግብ ግብዓቶች ድጋፍ ተደርጓል። የማህበረሰቡ ክፍል የሆኑ ደግሞ አካል የሆኑ አንድ ገዳምና 3 አብነት ትምህርት ቤቶች በተመሳሳይ አብረው ድጋፉ እንዲደረግላቸው ሆኗል ማለት ነው። ምክንያቱም አብነት ትምህርት ቤቶች፣ ገዳማት እንዲህ አይነት ማህበራዊ ቀውስ ሲደርስ በተለይ በሌሎች ዓለም አቀፍ ዓለማዊ ሴኩላር በሆኑ ግብረሰናይ ድርጅቶች ማንም በጊዜ ቦታ ሰጥቶ የሚያያቸው ስለሌለ የህብረተሰቡ አካል ስለሆኑ አብረው እነሱም ድጋፍ እንዲያገኙ ተደርጓል። አጠቃላይ የተደረገው ድጋፍ ቅድም የተጠቀስኩት ነው ማለት ነው። አሁን በዚህ ቦታ የተገኘንበት ዋና ዓላማ ከዋናው ማዕከል የመጣልንን የማህበረ ቅዱሳንን ድጋፍ ለመቀበልና እሱን ለሚመለከታቸው አካላት እንዲደርስ በኮሚቴው አማካኝነት ምስጋና ለማቅረብ ነውና እንግዲህ እንግዶቻችንን በመጀመሪያ እንኳን ደህና መጣችሁ እንላለን። ቡግና ወረዳ ቀደም ብለው የወረዳው ማዕከል የማህበረ ቅዱሳን ሰብሳቢ እንደገለጹት ማለት ነው በ2017 ዓመተ ምህረት ያልተጠበቀና ድንገተኛ የሆነ ረሃብ ተከስቷል በወረዳችንን። ይህም ደግሞ የዓለም ሚዲያዎች በሚገባ እየዘገቡትና እየተቀባበሉት ይገኛሉ። በርካታ የሚሆኑ ኤንጂኦዎችና በጎ አድራጊዎች ሲቪክ ማህበራትንም ጨምሮ ወደ ወረዳችን እየመጡ በተወሰነ መልክ ድጋፍ እያደረጉ ይገኛሉ። ችግሩ ግን ሰፋ ያለ ከመሆኑ ጋር ተያይዞ አሁን ማህበረሰቡ ከችግር የሚወጣበት መንገድ ተፈጥሯል የሚለውን ነገር በተወሰነ መልክ ማሳሰብ ፈልጋለሁና የወረዳው ህዝብ በጠቅላላ ሲታይ ወደ 110,000 በላይ የሚደርስ ህዝብ ነው ያለው። አደጋ የተጋረጠበት ህዝብ ጠቅላላ መሆኑን ካሁን በፊት በተደጋጋሚ ተገልጿል። ምክንያቱም 110,000 በሙሉ የዕለት ምግብ የሚፈልግ መሆኑንና ይህም ደግሞ የመጀመሪያ ጊዜ ድጋፍ ያስፈልገዋል፣ ዕለታዊ ድጋፍ ማለት ነው። ቀጥሎ ደግሞ የመካከለኛ ድጋፍ ደግሞ የሚያስፈልገው መሆኑን አሁን የዘር ወቅት ነው። በዚህ ወቅት ንጹህ ዘርና ማዳበሪያ ያስፈልጋል። እሱን ዘርቶ ነው እንግዲህ ቀጣይ ዓመት ታህሳስ ላይና ህዳር ላይ ምግብ ሊያገኝ ይችላል ተብሎ የሚጠበቀውና ማህበረሰቡ ዕለታዊም መካከለኛ ጊዜም እንዲሁ ዘላቂ መፍትሄ የሚፈልግ ደግሞ መሰረታዊ የሆኑ ጥያቄዎችም ጭምር ያለበት ወረዳ እንደመሆኑ መጠን ሁሉም የዓለም ማህበረሰብ ሰብአዊ ድጋፍ ሊያደርግልን እንደሚገባ በተደጋጋሚ ጥሪ እየቀረበ ይገኛል። አሁንም ይህን ጥሪ መሰረት በማድረግ ማህበረ ቅዱሳን
በየዘርፉ የሚገኙት የላሊበላ ማዕከል ማህበረ ቅዱሳን አንድ ጊዜ ድጋፍ አድርጓል። ወልዲያም ደግሞ የሚገኘው ደግሞ የወልዲያ ማዕከልም እንደዚሁ አድርጓል። ይህ በማህበረ ቅዱሳን በኩል ለሶስተኛ ጊዜ የተደረገ ድጋፍና ከህዝባችንን ጎን መሆኑን ማህበሩ እንደ ቤተ ክርስቲያን ያሳየበትና እንደዚሁ ደግሞ ይህንን ድጋፍ ያዩና የተመለከቱ ሁሉ በርካታ የቤተ ክርስቲያኒቷ አካላትም ሌሎችም ሲቪክ ማህበራት ድጋፉን ይዘው እየመጡ ይገኛሉ ማለት ነው። ማህበረ ቅዱሳንም በሚዲያው ይህንን ድጋፍ የማህበረሰቡንም ክፍል ደግሞ በተጨባጭ ወርዳችሁ ያያችሁት በመሆኑ ይህ ማህበረሰብ ከሩቅ ኪሎ ሜትር ጭምር እየመጣ ለአምስት ጉችና ለአንድ ሆታ ሲል 7-8 ኪሎ ሜትር ብቻ ሳይሆን እስከ 17-20 ኪሎ ሜትር በላይ ተጉዞ የሚመጣ ማህበረሰብ መሆኑን ቅድም ያያችሁት ማህበረሰብ ድጋፍ ፈላጊ መሆኑን በአጽንኦት እንድታሳውቁልን እንፈልጋለን ማለት ነው። በቡግና ወረዳ ከሚገኙ ቀበሌዎች አንዷ በሆነችው በብርኮ ቀበሌ ነዋሪ የሆኑት አቶ ጀገነ ደሴ እንደገለጹት ችግሩ መጠነ ሰፊ በመሆኑ ህዝቡ አብዛኛው በሚባል ደረጃ የአደጋው ተጋላጭ ስለሆነ ድጋፎች ከዚህ በተጨማሪ ሊቀጥሉ ይገባል ሲሉ ጥሪ አቅርበዋል። ጀገነ ደሴ ይባላለሁ። አቡግና ወረዳ 07 ቀበሌ ብርኮ ነው የመጣሁት። ያው ዝሮ የመጣሁት ለአንድ ዓላማ ነው። የመጣሁበት ዓላማ ያው ለዚህ በማህበረ ቅዱሳን ድጋፍ ለሚደረገው ያው ድጋፉ እንደማግኘት ነው የመጣ ነው። ያው ስለ ችግሩ ያው ዝሮ ለምሳሌ እንደኛ ቀበሌ ወደ 12000 ህብረተሰብ ይገኝበታል። ለምሳሌ እንደኛ እንደ ብርኮ ቀበሌ ሀዚያ ግን ያው በለየታ ሲለይ ከ2000 በላይ እንትን አልተገኘም። የተሻለ ህብረተሰብ አልተገኘም። 10000 ህብረተሰብ ያው በችግርና በቸነፈር የተጎዳ ሆኖ ነው የተገኘው። ከተለያዩ ድርጅቶች እየመጡ ያው የተወሰነ ለይታ ሲደረግም ችግሩ አረንቋ ውስጥ ሆኖ ነው የተገኘው እኛ ቀበሌያችን። ከዚያም በተጨማሪ ያው ችግሩን መሰረት በማድረግ ከተለያዩ ማህበረ ቅዱሳን እና ከዚያም ግብረሰናይ ድርጅቶች ያው የተወሰነ የዕለት ደራሽ እርዳታ እየተላከልን ያለው ያው እሱ ነው እስካሁን ይዞና ያለው። ካሁን በኋላም ያሁን ይሄ እርዳታው ያዛልቀናም ብለን ሳይሆን ያው አሁንም መልሰን ወደ እናንተ ነው ገና እየተመኘና ያለ ነው። ለምሳሌ የዘር ችግር አለ፣ የማዳበሪያ ችግር አለና ከዚያ በተጨማሪ ደግሞ ያው እርዳታው ይመጣን ግን እንዲህ በማለት ያው በተፈለገው ሰዓት ብዙም ጊዜ አንድ ጊዜ ላይ ይገኝ ይችላል። ለምሳሌ አሁን እንግዲህ ቀጣይ አሁን እንደኛ አካባቢ ሁሉም የኦርቶዶክስ እምነት ተከታይ ነው። ለበዓል ነበር የማህበረ ቅዱሳን አዘጋጅቶ ይሄን የምግብ ፍጆታ ያቀረበልን። እንግዲህ በዓሉ እየገባ ነው። እኛ አሁን እንግዲህ 17 ኪሎ ሜትር ማለት ዋግምራ ዞን አጋጣሚ ነው 07 ቀበሌ ብርኮ ማለት አሁን እሱ አሁን ለበዓሉ ብዙም ላይ ደርስ ይችላል። ግን መድረስ አለመድረሱ ሳይሆን ጥሬው መንጣቱ ነው እኛ የምንፈልገው። ባይፈጭም ያው ቆሎውን እየበላነ በዓሉን እናሳልፋለን። ይሄን ድርጅቱን ያለምልመው የሚል ነው እንጂ ለምሳሌ በእግዚአብሔር ስም የማህበረ ቅዱሳን ለወደፊቱ ከነበረበት ደረጃ ከፍ ያለ ደረጃ ያድርስልን የሚል ነው ህብረተሰቡ እስካሁን እና ስለዚህ ለወደፊቱ ህብረተሰቡን ወክሌ ብሎም የ07 ቀበሌ ህዝብ ወክሌ ማለት ነው በእግዚአብሔር ስም ከፍ ያለ ምስጋናችን እናቀርባለን። እንዲህ አይነት የተፈጥሮና የሰው ሰራሽ አደጋዎች ሲከሰቱ ቀድመው ለችግሩ ተጋላጭ የሚሆኑት ገዳማትና አብነት ትምህርት ቤቶች በመሆናቸው ሰፊ ትኩረት ሊሰጣቸው እንደሚገባም ተገልጿል። እኔ ከሆርሆር መካነ ህይወት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በ07 ቀበሌ በቡግና ወረዳ በሰሜን ወሎ ሀገረ ስብከት በቡግና ወረዳ የሚገኝ በ07 ቀበሌ ብርኮ ውስጥ የሚገኝ ገዳም አበምኔት ነኝ። እዛ ነው የመጣሁት። ያው ችግሩ እንዳለ ያው የሚታይ ነው፣ በአይን እየታየ ነው ያለው። ማህበሩም ደግሞ በጣም እኔ ማህበረ ቅዱሳን በእውነት እንደኛ እንደ ገዳሙ በዚህ በኮሚቴው በኩል ብዙም እስካሁን ለገዳሙ ብዙም እንትን አላለም። በማህበረ ቅዱሳን ግን በተለይ አብነት ተማሪዎቹ ህዝቡ ከመራቡ ዋዜማ በፊት ነው የሚራቡት። ምክንያቱም ማጀት የላቸውም፣ ጎጆ የላቸውም። ማጀታቸው ህዝቡ ነው። ህዝቡ ገና በዋዜማው ሲራብ እነሱ ቀድሞ ተርበዋን ማለት ነው። ስለዚህ ተበትነዋን። እነሱን ማየቱ ማህበረ ቅዱሳን በጣም ትልቅ ነው። በውጭም በአገር ውስጥም ያሉ ቅዱሳን በጎ አድራጊዎች እንደዚህ መንግስታዊ የሆኑ መንግስታዊ ያልሆኑም ድርጅቶች በሚያደርጉት ርብርብ እስካሁን ድረስ ብዙ ሰው ያልቅ ነበር። እግዚአብሔር የተመሰገነ ይሁን። እሺ እንግዲህ በሀገር ውስጥም በሀገር ውጭም ያላችሁ ይህን በጎ አድርጎት ያደረጋችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። ነገም ደግሞ ይሄ ያለው ሁሉ የሀገራችን መከራም ረሃቡም ችግሩም ሰላሙም አልፎ በጎ ነገር ሆኖ እናንተም አብራችሁ እኛም ባንድ ላይ መልካሙን ጊዜ የምናይበት ያድርግልን። እግዚአብሔር ባላችሁበት ሁሉ ይጠብቅልን። አምላከ ቅዱሳን ይጠብቅልን።
አገራችን ይባርክልን። የቡግና ወረዳ ቤተ ክህነት ስራ አስኪያጅ የሆኑት መላከ ብርሃን ቀሲስ ዮሴፍ ረታ ለተደረገው ድጋፍ አመስግነው ቀጣይ ድጋፎችም እንዲቀጥሉ ሲሉ ጥሪ አቅርበዋል። ይህ ድጋፍ ግን አሁንም ቀጣይነት እንዲኖረው እንፈልጋለን እንደ ቤተ ክርስቲያን ማለት ነው። ምክንያቱም 110 ሺህ ህዝብ 10 ሺህ የሚሆነው ነው ራሱን ይችላል ተብሎ በአደጋ ስጋት የተመዘገበው ማለትም የተተነተነው ማለት ነው። 100 ሺህ ህዝብ ግን አሁን ያለው በአደጋ ላይ ነው ማለት ነው። ምክንያቱም ያለው ግንቦት ላይ አሁን ገና ግንቦት አልገባም እነ ሚያዝያ ላይ አሁን ዘር በሚያስፈልግበት ሰዓት በዚህ ወቅት ህዝቡ ተርቧል ማለት የሚዘራውም የለውም ጠቅላላ። ስለዚህ ንጹህ ዘር ያስፈልገዋል፣ ማዳበሪያ ያስፈልገዋል። ከዛም ክረምቱን የሚወጣበት የሆነ ድጋፍ ካላገኘ ዘርቶ እንዲሁ የሚሰደድበት አጋጣሚ ጭምር እንዳይፈጠር ማለት ነው። አንዳንድ ዘር የሚያቀርቡ በጎ አድራጊዎች፣ ሲቪክ ማህበራት፣ ኤንጂኦዎች ብቅ እያሉ እናያለን። ስለዚህ ይህንን ሚዲያ ላይ ስታውሉት ደግሞ በርካታ ረጅ ድርጅቶች ሊመጡ እንደሚችሉ ተስፋ እናደርጋለን። የቤተ ክርስቲያኗ ትልቁ እንግዲህ የዜና አውታር እውነት ለመናገር ማህበረ ቅዱሳን ነው። ስለዚህ በዓለም ማህበረሰብ እይታ ውስጥ ይሄ ተላልፎ የዓለም ማህበረሰብ ሁሉም ህዝበ ክርስቲያንም እንደዚሁም ሰብአዊነት የሚሰማችሁ ሁላችሁም የቡግናን ህዝብ እንታደግ በቤተ ክርስቲያኗ ስም ጥሪያችንን እናስተላልፋለን። ከጎኑ ከሆናችሁ ይህ ህዝብ ደግሞ እንደምንም ታግሎ ቀጣይ እርዳታና ወይም ደግሞ ልመና በቃኝ የሚልበት አጋጣሚ የሚፈጠርበት ደረጃ ላይ እንድታደርሱት በእግዚአብሔር ስም እንጠይቃለን። እሺ እንግዲህ በመጨረሻ ማለት የምፈልገው አሁን የዋናው ማዕከል ማህበረ ቅዱሳን ያመጣችሁት ድጋፍ ከየት እንደሆነ ምንጩን እዚህ ላይ በጽሁፍ እያየሁ ነው ማለት ነው። በአሜሪካ ሀገር የሚገኘው ደብረ እንቁ ቅድስት ማርያም ወቅዱስ ሩፋኤል ገዳም እና ሌሎችም ድጋፍ አድራጊዎች ግለሰቦችን እናመሰግናለን። እግዚአብሔር ይስጥልን። ግብአቱ በሚገባ ደርሶናልና አሁንም በተጨማሪ ከዚህ የበለጠ እንድታደርጉ እግዚአብሔር ከናንተ ጋር ይሁንልናልን። እናመሰግናለን። የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት ምክትል ዳይሬክተር ዲያቆን ንጉሴ ባለው ጊዜ ደብረ እንቁ ቅድስት ማርያም ወቅዱስ ሩፋኤል ገዳም ላደረገው ድጋፍ አመስግነው ችግሮቹ በጣም ሰፊ ናቸውና ድጋፋቸው አይለየን ሲሉ ጥሪ አቀርበዋል። ደብረ እንቁ ቅድስት ማርያምና ቅዱስ ሩፋኤል ገዳም ካሁን በፊትም ስንነጋገር እንደነበረው በተለይ አስተባባሪዎች እነ ሳሙኤል፣ ማርታ፣ ሌሎችም የኮሚቴ አባላት በጣም እናመሰግናለን። እነሱም ብቻ ለማለት አይደለም፣ ሌሎቹም ከጀርባ ያሉ አስተዳደር አካላት፣ ምዕመናን፣ ሰንበት ትምህርት ቤት ብዙ አካላት ተሳትፈዋል። ግን ሲያስተባብሩ ስለነበሩ እንደው የበጎላ ተረዳ ነገር ለማንሳት ነው እነ ማርታና እነ ሳሙኤልን ያነሳሁት። አጠቃላይ ብዙ አካላት ተሳትፈዋል። ይሄንን ገንዘብ ሰብስበው ከኛ ጋር ተነጋግረው ችግሩን በፕሮጀክት መልክ በቪዲዮም ቀርጸን ያለውን ችግር ልከንላቸው በዚህ መልክ ልከው ድጋፉ እንድናደርግ እንዲደርስ ለወገኖቻችን ስላደረጉ በተጎጂዎች ስም በጣም እናመሰግናለን። እግዚአብሔር ይስጥልን፣ በረድኤት በበረከት ይጠብቅልን፣ አገልግሎታቸውን ያስፋልን። የአጥቢያ ቤተክርስቲያን ምዕመናንንም የአስተዳደር አካላትንም አስተባባሪዎችንም አጠቃላይ በዛ ቦታ ሆኖ አገልግሎት የሚሰጡ ወንድሞች እህቶች፣ የቤተክርስቲያን አካላት በጣም እናመሰግናለን ማለት ነው የምፈልገው። እንግዲህ ቀጣይ ጊዜ ይሄ ብቻ አይደለም፣ የተሻለ ድጋፍ በሌሎች አካባቢዎችም እዚሁ አሁን የጠቀስነው ቡግናም፣ በደሴ፣ በወልዲያ፣ በላሊበላ ወደ ላስታ የሚባለው አካባቢ፣ እዚህ ደብረ ብርሃን በየቦታው ተፈናቃዮች ድጋፍ የሚፈልጉ ብዙ አካላት አሉና ለሌሎች አካላትን ቀጣይ ጊዜ እግዚአብሔር ከረዳ ይሄ ሪፖርት እንደተላከላቸው ተጨማሪ ገንዘቦች ደግሞ በፈቃዱ በአቅማቸው አስተባብረው ለመላክ ጥረት እየተደረገ ነው። ስለዚህ የሰጣችሁንን ገንዘብ በትክክል እዚህ አድርሰናል። እግዚአብሔር ይስጥልን፣ እናመሰግናለን። አገልግሎታችሁን ይጠብቅልን፣ ይባርክልን፣ ያስፋልን ማለት ነው እንደ ማህበረ ቅዱሳን የምንፈልገው። ቀጣይ ጊዜ ደግሞ አቅማቸው በፈቀደ አብረን እንድንሰራ ጥሪ ማድረግ ፈልጋለሁ። በጣም እናመሰግናለን። እግዚአብሔር ይስጥልን። ደዳችሁ አጋሮቻችን ላደረጋችሁት ድጋፍ በእግዚአብሔር ስም እያመሰገንን በቀጣይ ድጋፍ ማድረግ ብትፈልጉ ከስር በተቀመጡት የማህበረ ቅዱሳን ድጋፍና መልሶ ማቋቋም ሂሳብ ቁጥሮች መጠቀም የምትችሉ መሆኑን ልናሳውቃችሁ እንወዳለን።